ሰላም ሰላም ቤተሰቦቼ ሀይሚ ነኝ። እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም በጣም የሚያሳዝን የሚያስተምር አስተማሪ ታሪክ እነግራችኋለሁ። ከመጀመሪያ በፊት ግን ባላችሁበት ሰላም እግዚአብሔር ብዙ ትርፍ ይበላችሁ። ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቀናነታችሁ አይለየኝ። አይናማው አይነ ስውር ተጀመረ። ሁለት ሰዎች በአንድ ሆስፒታል ክፍል ውስጥ አልጋ ይዘው ተኝተዋል። ሁለቱም በጠና ታመዋል። በአምላክ እጅ ተይዘዋል። አንደኛ ሳምባው የቋጠረውን ውሃ ለማድረቅ ሲባል ለሰዓታት ያህል አልጋው ላይ ቁጭ እንዲል ይደረጋል። ከመስኮት አጠገብ ነው ያለው። ሌላኛው ህመምተኛ ደግሞ በተቃራኒው ለሰዓታት በጀርባው እንዲተኛ ይደረጋል። እነዚህ ህሙማን በቆይታቸው ብዙ ተጨዋውተዋል። ስለ ቤተሰቦቻቸው፣ ስለ ኑሯቸው፣ በወታደር ቤት ስለተሰጡት አገልግሎቶች፣ የእረፍት ጊዜያቸው የት እንደሚያሳልፉ ወዘተ ወዘተ ብዙ ነገሮችን አውርተዋል። ከመስኮት አጠገብ ያለው ህመምተኛ ቁጭ በሚልበት ሰዓት ወደ ውጪ እየተመለከተ ሁሉን ነገር በጀርባው ለተኛው ሰው ይገልጽለታል። በሚያምሩ ዛፎች የተከበበ ሐይቅ ይታየኛል። በሐይቁ ላይ ዳክዬዎች ይዋኛሉ። ህፃናት ደግሞ በወረቀት የሰሩትን መርከቦች በሐይቅ ዳርቻ በማስቀመጥ ይጫወታሉ። ፍቅረኞች በአንድ እጃቸው አበባ በሌላ ደግሞ ተቃቅፈው ሐይቁን ይዞራሉ። ከሐይቁ ባሻገር ውብ የሆነ ከተማ ይታየኛል። ህፃናቶችን በደስታ ይቦርቃሉ በማለት ዘወትር የሚያዩን ሁሉ በሚያምር አገላለጽ ይተርክለታል። በዚህ አይነትም ሁኔታ ሳምንታት አለፉ። ይቅርታ። አንድ ማለዳ ነርሷ ገላቸውን ልታጥብ ውሃ ይዛ መጣች። ከመስኮትም አጠገብ ያለውን የተቀመጠው በሽተኛ ግን በህይወት አልነበረም። በጣም ደነገጠች። ጓደኛውም እንዲሁ አዘነ። ነርሷም አስክሬኑን በቶሎ እንዲያነሱላት ሌሎች ነርሶችን ጠርታ አዘዘቻቸው። ያ ብቻውን በጀርባው የተኛው በሽተኛ አልጋውን ከመስኮት አጠገብ እንዲወስዱለት ጠይቆ ወሰዱለት። ሟች የነገረውን በሙሉ በመስኮት ለማየት በጣም ቸኩሏል። ቀና ብሎ ወደ ውጪ ተመለከተ። ከመስኮቱም ባሻገር ያለው ጥቁር ቀለም የተቀባ ግድግዳ ብቻ ነው። እጅግ በጣም ደነገጠ። ነርሷም ምን ሆነህ ነው አለችው። ነርሷ ሰውየውም ለነርሷ ብዙ አስደሳች ነገሮችን በዚህ መስኮት አሻግሮ ይመለከት ነበር አላት። እረ ሰውየው እኮ ማየት የማይችል አይነ ስውር ነበር ስትል በመገረም መለሰችለት። ልብ የሚነካ ነገር። ስቅስቅ ብሎም አለቀሰ። ለካስ እሱ ለማስደሰት የሚኖር ተስፋ ለመስጠት ነበር ያንን ሁሉ ነገር ፈጥሮ የሚያወራለት። አንዱን ለማጠንከር ወይም ለማበረታታት የኛ ጥንካሬ ብርታት አስፈላጊ ነው። ምርጦችዬ፣ ይህ ታሪክ እጅግ በጣም ያሳዝናል። ለሰዎች ደግ ነገር በማድረግ የተጨነቀ አእምሯችንን እረፍት እንስጠው የዛሬው መልእክቴ ነው። ያው እንግዲህ ብዙ የተጨነቁች ነፍሶች ይኖራሉ። እኛ ደግሞ የሰውን ደስታ የሰውን ተስፋ እየሰጠን በእነሱ ልንደሰት እረፍት ልናገኝ እንችላለን። ስለሰማችሁን ስላዳመጣችሁኝ አመሰግናለሁ። ሰውየውም ለነርሷ ብዙ አስደሳች ነገሮችን በዚህ መስኮት አሻግሮ ይመለከት ነበር አላት። እረ ሰውየው እኮ ማየት የማይችል አይነ ስውር ነበር ስትል በመገረም መለሰችለት። ልብ የሚነካ ነገር። ስቅስቅ ብሎም አለቀሰ። ለካስ እሱ ለማስደሰት የሚኖር ተስፋ ለመስጠት ነበር ያንን ሁሉ ነገር ፈጥሮ የሚያወራለት። አንዱን ለማጠንከር ወይም ለማበረታታት የኛ ጥንካሬ ብርታት አስፈላጊ ነው።
ምርጦችዬ ይሄ ሀሳብ ይሄ ታሪክ እጅግ በጣም ያሳዝናል። ለሰዎች ደግ ነገር በማድረግ የተጨነቀ አእምሯችንን እረፍት እንስጠው የዛሬው መልእክቴ ነው። ያው እንግዲህ ብዙ የተጨነቁች ነፍሶች ይኖራሉ። እኛ ደግሞ የሰውን ደስታ የሰውን ተስፋ እየሰጠን በእነሱ ልንደሰት እረፍት ልናገኝ እንችላለን። ስለሰማችሁን ስላዳመጣችሁኝ አመሰግናለሁ።